መርሐበን ወዲ ሀያቱ ዳረኝ ተከታታዮቻችን እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ዛሬ ደግሞ በተለየ በሌላ በጣም ጠቃሚ በሆነ ቪዲዮ ተገናኝተናል። እሱ ምንድነው? ሽንት ቤት ስንገባ፣ መጸዳጃ ቤት ስንገባ የምንሰራቸው 3 ስህተቶች ናቸው። አብዛኛው ጊዜ በጅን የሚጠቃ ሰው ወይም ደግሞ ወስዋስ ወይም ደግሞ ሌሎችም ችግሮች የሚደርስበት ሰው ከነዚህ ችግሮች ሊሆን ይችላልና ቀድሚያ እንድትጠነቀቁ እነዚህን 3 ሽንት ቤት ስንገባ የምንሰራቸውን ስህተቶች ልንጠነቀቅ ይገባል። ቪዲዮን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ባረከላሁ ፊኩም። ቢስሚላሂር ረህማኒር ረሂም። እንግዲህ ሽንት ቤት አዛ የሆነ ቦታ ነው። አዛን ማስወገጃ እንደሆነው ሁሉ አዛ የሆኑ ነገራቶችም ደግሞ የሚበዙበት የሚገኙበት ቦታ ነው። ማለትም እነ ሸይጣን፣ ግልጽ ነው። ሸይጣን እንደዚህ አይነት አዛ ቦታዎችን ነው ፈልጎ የሚቀመጠው። ያኒ ቦታቸው ነው ማለት ትችላላችሁ። የሰማይ የመላእክቶች መኖሪያ ነው ይባላል አይደለም? ሰማይ የመላእክቶች መኖሪያ ነው። 4 ጣት ማስቀመጫ ቦታ እንኳን የለም ኢላ ያ መላእክት እየሰገደ ወይም ሩኩዕ እያረገ ወይም ስጁድ እያረገ ቢሆን እንጂ ይባላል። ያኒ የሰማይ በቃ ሰማይ የመላእክቶች መኖሪያ ነው። ዱዓ ስናረግ እጃችንን ከፍ የምናረገው ቂብላ ስለሆነ ነው የዱዓ ይባላል አይደለም? እንደዛ ሁሉ ለኸይር እንደዛ እንደምንለው ሸር ነገሮች የሚጠራቀሙበት ወይም ደግሞ ሸይጣኖች የሚቀመጡበት ቦታቸው የት ነው ከተባለ ሽንት ቤት ነው። ግልጽ ነው። መጸዳጃ ቦታ ነው። 3 እነዚህ ስህተቶች አንድ ሰው ሲሰራ በጣም አዛ ነገራቶች ያጋጥመዋል ያ ሰው። ለምን? አንደኛ የነሱን ቦታ እየገባ ነው፣ ጥንቃቄ አላደረገም። በዛ ምክንያት እነሱ እሱን አዛ ለማድረግ እጅግ በጣም ቅርብ ነው የሚሆኑት ማለት ነው። እነዚህ 3 ነገራቶች ለጅንም ሊያጋልጡት ይችላሉ። በጅን አዛ የሚሆን ሰው ብዙ ጊዜ የሚረበሽ ሰው፣ ስሜቱ የሚረበሽ ሰው፣ በጅን የሚጠቃ ሰው እነዚህ ከ3ቱ ምክንያቶች አንዱ ምናልባት አድርጎ ወይም በእነዚህ 3 ምክንያቶች ምክንያት ተይዞ ሊሆን ይችላል። እነዚህን ማወቃችሁ ከሸይጣንም ተንኮል ወይም ደግሞ በጅን ከመጠቃት ይጠብቃችኋል ማለት ነው። ምንድነው የመጀመሪያው? ቢስሚላህ አውዙ ቢላህ ብሎ ሳይል መግባት ነው። አውዙ ቢላህ ሳይል መግባት ምንድነው የሚያጋጥመው ብለን መጀመሪያ ሽንት ቤት የነሱ መኖሪያ ወይም የነሱ መቀመጫ ቦታ መሰባሰቢያቸው ነው አልን አይደለ? አንድ ሰው ዝም ብሎ ሄዶ ሲጸዳዳ እነሱ እንደተረበሹ ነው የሚቆጥሩት። ያኒ የሱን አዛዛ ቦታ ማስወገድ ሸይጣኖች እንደምንድነው የሚቆጥሩት? እነሱ አዛ እንደተደረጉ እሱ እንደተጸዳዳባቸው ነው የሚቆጥሩት። አዛ ያረጉታል። የራሴ የሽንት ቤት አይደል እንዴ እንዳትሉ ቢሆንም ይገባሉ እነሱ። እንኳን ሽንት ቤትም ይገባሉ አይደለ? ቢስሚላህ ሳይል የተዘጋ ቤት ይባላል። ይገባሉ። ማደር ያገኘን ኑ ይባባላሉ አሉ። እንኳን ሽንት ቤት እና ሽንት ቤት የነሱ መቆያ ስለሆነ አንተ ወይም አንቺ ገብታችሁ አውዙ ቢላህ ሳትሉ ቢስሚላህ ወይም ሳትሉ በፊት ሳትገቡ ነው የምላችሁ። ሳትሉ በፊት ስትገቡ እና ስትጸዳዱ እነሱ አዛ እንዳደረጓችኋቸው ስለሚቆጥሩ የዛኔ አዛ ያደርጓችኋል። ምላሻቸው አዛ በማድረግ ነው እናንተን የሚሆነው ማለት ነው። ይሄ የመጀመሪያው ስህተት ስለሆነ አንድ ሰው አውዙ ቢላህ ብሎ ከዛ በግራ እግሩ መግባት አለበት። ይሄ አደብ ነው። እስልምና ያስተማረን አደብ ነው። አያችሁ፣ በተከተልን ቁጥር ሸሪዓችንን የምንጠቀመው እኛ ነን የምንሆነው ማለት ነው። ሁለተኛው ችግር ይሄ እንጃ ብዙ ጊዜ ሰምታችሁት ይሆናል። እንደዚሁም ደግሞ ብዙ ሰው ሸክዋ የሚያቀርብበት ነገር ይመስለኛል ስላችሁ እንደ ሸይጣኖች እንኳን ሳያቅ እንደዚህ እንደ ሸይጣኖቹ ጋር ያለውን ንክኪ ሳያቅ እንደ ሰውኛ እንደ ሰው መሆን እረሱ ሽንት ቤት ከገባ አይወጣም፣ ተኛ፣ አደረበት ምናምን እየተባለ ብዙ ሰው አዛ ሲሆን በተለይ ሙሽተረክ የሆነ መጸዳጃ ቤት ያላቸው ሰዎች በእነዚህ ሰዎች ሲማረሩ የምታዩት ነገር ነው። ግን እንደ ሰውየው እንደ እዛ እንዳለው ሰውዬ አሁን ይሄ የምላችሁ ነገር ሽንት ቤት መቆየት ምንድነው የሚያስከትለው የሚለውን ሽንት ቤት እንዳልኳችሁ አዛ ቦታ ስለሆነ አንድ ሰው ቶሎ በቻለው አቅም ተጸዳድቶ መውጣት ነው ያለበት። በሚያሳዝን ሁኔታ ግን አንዳንድ ሰው የሚቆይበትን ሁኔታ ነው እንደው የሚያዘጋጀው። ስልክ ይዞ የሚገባ ሰው አለ፣ ስልክ እያወራ የሚገባ ሰው አለ፣ ውስጥ ሽንት ቤት ስልክ የሚያወራ ሰው አለ። ገባችሁ? እና እነዛ ሸይጣኖች እዛ በቆያችሁ አዛ ቦታ ላይ ስለሆነ በቆያችሁ ቁጥር ያ ሰው የመለከፍ በሸይጣን የመለከፍ እድሉ ሰፊ ነው። እንደው በእውነተኛ አንድ የተከሰተ ታሪክ ልንገራችሁ። ከቅርብ ዓመታት በፊት ማለት ነው ሼኻችን አላህ ይርሐማቸው በህይወት በነበሩበት ዘመን አንድ ሰው በጣም ሽንት ቤት ይቆያል በጣም እና ሼኽ አስጠነቀቁት። ተው ሽንት ቤት ብዙ አትቆይ፣ ኸይርህ ያኔ በቻልኩ አቅም እንደው በዛ ከተባለ ከ5 ደቂቃ
እስከ 7 ደቂቃ ባለው እንደው በዛ በጣም በዛ ከተባለ ከዚህ በላይ አትቆይ። እኔ ለምን አንዳንድ ሰው የሚያስቸግረው ሰው ስላለ ማለት ነው ያኒ በሌላ ጭማሪ ነገራቶች በስልክ በምናምን ሳይሆን በዛ የሚቆይ ሰው ስላለ ከ5 እስከ 7 ከዛ በላይ አሁንም ከቆየ ከተባለ ይውጣና ተጸዳርቶ እስቲንጃ አድርጎ ይውጣና መልሶ አውዙ ቢላህ ብሎ መልሶ ይግባ። ያኒ እንደ አዲስ እንዲሆንለት እንጂ እዛው ወደ 10 ደቂቃ 15 ደቂቃ ምናምን መቆየት ለሰውየው ጥሩ አይደለም። አዛ ይሆናል ሰውየው። እና ይሄ እንዳልኳችሁ ይሄ ልጅ ይቆያል፣ በጣም ይቆያል። ምን እንደሚያደርግ አላሁ አለም። በጣም ይቆያል። እና ሼክ አስጠነቀቁት። ለምን ብዙ ጊዜ አይተውታል፣ ይቆያል ይሄ ልጅ እና እረፍ፣ ሽንት ቤት መቆየት ጥሩ አይደለም፣ አዛ ትሆናለህ ወይ አዛ ያጋጥመሃል፣ ኸይር ቦታ ስላልሆነ ሽንት ቤት አትቆይ አሉት። ነገር ግን እሱ የሚሰማ አይነት አይደለም። በጣም ይቆያል ሽንት ቤት በጣም በቃ። ከዛ የሆነ ጊዜ ላይ በጅን ተለከፈ። ኃይለኛ በቃ ጅን ወስዋስ ገባበት። ሸይጣኖች አዛ ያደርጉታል። በቃ ራሱን አያውቅም ልጁ። በጣም አዛ ሆነ በሸይጣኖች በጣም እና እስከማበድ ሁሉ ደርሶ ነበር። ያንን መቋቋም ስላቃት ይሁሉ ባለመስማት ምክር ባለመስማት ነው። እኔ አንዳንድ ሰው በጣም ነው የሚገርመኝ። ስልክ ይዛችሁ ምትገቡ ድሮ ጋዜጣ ነበር ይላሉ። አሁን ስልክ ሱብሃንአላህ ስልክ ይዞ ይገባል ሰው፣ ሽንት ቤት ያወራል። አደብም አይደለም ሽንት ቤት ማውራት ራሱ፣ ግን ከአደብም አልፎ ነው ሰው ራሱን አዛ የሚያደርገው ነገር ላይ የሚወድቀውና ጥሩ አይደለም። ሽንት ቤት ብዙ ሰዓት አትቆዩ። ሁለተኛው ነገር ይሄ ነው ስህተቱ ማለት ነው። ሶስተኛው ይሄ በጣም እኔ ብዙ ሰው ራሱ ሲል አልሰማሁም። እኔ በጣም ከትልቅ መሸይኾች ነው ይሄንን ነገር የሰማሁት። ባይተው ብዙ ሰውም ሲያወራው ስላልሰማሁ ነው። ምንድነው አንዳንድ ሰው ባኞ ቤት ሲታጠብ ሻወር በሚወስድበት ሰዓት ላይ አያውቀውም፣ አያስተውለውም። ያኔ ሻወር በሚወስድበት ሰዓት ላይ መጸዳዳት ውሃ ሽንት የሚሉት ነገር ያኔ ቀለል ያደርጉታል። ውሃ ሽንት በጣም ከባድ ነው ታውቃላችሁ። ከሰገራ በላይ በጣም ከባዱ ውሃ ሽንት ነው። ብዙ ሰው ግን ይሄን አያውቅም። እና አንዳንድ ጊዜ እስቲንጃ ሳያደርጉ የሚወጡ ሰዎች አሉ። አንዳንድ ይገጥሟችሁ ውሃ ምንድነው ምናምን ስትሏቸው አረ ውሃ ሽንት ነው ይላሉ። ያኔ ውሃ የሚወጣቸው ነው የሚመስሉት ሽንት ሳይሆን